አሰላሙ አሌይኩም ረህመቱላሂ ወበረካቱ። የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እናንተስ እንዴት ሰነበታችሁ? አላህ ባላችሁበት አላህ ይጠብቃችሁ እላለሁኝ። ዛሬ የመጣሁበት ጉዳይ አብርሽና ሩታ ጉዳይ ነው እና በምን ተጣሉ መሰላችሁ? ያው እንደምታዩት ነው። ግን ውሃ ስደፋበት አላየውም። የተደፋበት ውሃ ነው ላይ ያየውን እና ያው እሱ ምክንያቱ ደግሞ ልጅ ስጭኝ ነው መሰለኝ። ያው ለጓደኛው አጠገቡ አይታይም፣ ግን የሚናገረው ሰው አለ አጠገቡ ላይ ሲለው፣ ግን ልጅ ስጭኝ ስላት ወላይ ደፋችብኝ ነው የሚለው። ልጅ እኮ አንተ የአንድ ወር ልጅ አንድ ወር ሞልቶታል ራሱ አላህ አለም። እንዴት ነው አንተ የአንድ ወር ያን ሁላ ልጅ የሚሰጥ? እኔ ቢሞላው ባይሞላ አላቅም፣ ግን እንዴት ነው የአንድ ወር ልጅ ለአንተ የሚሰጥህ ነው የምለው። ተገቢ አይደለም። እና ቢያንስ ትንሽ ወይ በእግሩ ሲቆም አንድ አመት ሲሞላ ወይ ጡት መጥባት ሲያቆም ልጅ ስጭኝ ማለት እችላለሁ። አሁን ደግሞ ገና ህፃን ልጅ ገና ወላሂ ወር ያልሞላው ልጅ እንዴት ነው አንተ እንካ ብላ ሰጥታ የምትወስደው? ያው ሰሞኑ ውጭ ወጣለሁ ውጭ ልሄድ ነው ምናምን ስትልህ ሰምቻለሁ። ወይ ለዛ ይሁን ልጅህን የጠየቃት እንጂ ለዚህም ልጅ ከእናቱ ነው መሆን ያለበት እና ጡት እስከሚያቆም ማለት ነው። ግን ሰሞኑ ውጭ ለመሄድ አስቤያለሁ ጀምሬያለሁ ብላ ነበር። ዞሮ ዞሮ ይዛ ላትወጣ ትችላለች፣ ጥላ ቤት ውስጥ ልትሄድ ትችላለች። ስለዚህ ለዛም ይሆናል አላቅም የጠየቅካት እንጂ እናት ቤት ያለች የአንድ ወር ልጅ ለባት አይሰጥም ነው የምልህ። ይሄ ትክክለኛ ነገር አይደለም። አንደኛ አንተና እሷ ያላችሁበት ነገር የሚታይ ነው። ከእርግዝና አንድ ብላ ማርገዝ አንድ ወር እንኳን የአንድ ወር እርጉዝና ነው ከአንተ ጋር ግጭት ተጀመረች። ከዛ ጀምሮ ያለው ነገር ታያለ። አብራችሁ አልነበራችሁም። እሷ እንግዲህ ከአንተም ተለይታ ወጥታ የብቻዋን ኑራ አርግዛ 9 ወር ድረስ መጥታ እስከምትወልድ ድረስ ከአንተ ሰላም አልነበራችሁም፣ አብራችሁ አልነበራችሁም። ዛሬ እንዴት አንስታ ለአንተ ልጅ ትሰጥሃለች? ይሄ ትሰጠኛለችን ብለህ አታስበው። እንኳን ዛሬ ተውና እንኳን 2 አመቱ 3 አመቱ ቢሞላው ልጁ ራሱ አውቆ አባቴ እስካላለ ድረስ አንስታ የምትሰጥህ አይመስለኝም። እና ይሄ መጠየቅም አልነበረብህም አብርሽ። ለምን እንግዲህ ያለው ነገር አንተም ታውቀዋለህ ማለት ነው። ከመጀመሪያ እስከ መጨረሻ ካንተ ጋር ከእርግዝና ጀምራ መውለጃ ድረስ ካንተ ሰላም አልነበራችሁም። ዛሬ ደግሞ የአንድ ወር ያልሞላ ልጅ አንስታ እንካ ልትልህ አትችልም። ስለዚህ ይሄ ነገር ያው እንግዲህ ያልከበት ምክንያት የራስህን ምክንያት አላህ አለም ሊኖርህ ይችላል እንጂ ይሄ አይባልምም። እሷም ደግሞ ብለሃል ብለህ አንስታ አሰጥህም የምልህ ትክክል አይደለም። ይሄ ነገር ልጅ ህፃን ልጅ ከእናቱ ነው ማደግ ያለበት። ታሳድግ፣ ማድረግ ያለብህን አድርግ፣ በአንተ የሚጠበቀውን አድርግለት። እሷም ከሆነ ለልጁ የሚያስፈልገው ነገር እሷም ከሆነ የሚጠበቅብህ ነገር አድርግ ነው የምልህ እኔ። ያ ነው እንጂ ይሄ ነገር ትክክል አይደለም የምለው አብርሽ እና ሩታም በጣም ወላሂ በአሁኑ ጊዜ አንቺም በጣም ትክክል ያልሆነ ነገር እየሰራሽ ነው። አልሰጥም ብለሽ ማባረር ትችያለሽ፣ አልፈልግም ውጣልኝ ማለት ትችያለሽ። ካልሆነ ደግሞ ካላስ ካልፈለግሽው እሱን በርም ከፍተሽ ማስገባት የለብሽም። ልጁ ማየት የፈለገ ቀን ካላስ አንቺም ከራስ ውጪ ልጁም
ትንሽ ራሱን ሲጠነክር እንዲህ መዝናኛን ቦታ ምናምን የወጣሽ ይዘሽ ልታዝናኝበት ልትዝናኝ ልጅሽን ይዘሽ በምትወጪ ጊዜ ታሳየዋለሽ እንጂ ውሃም አንስተሽ ላይ መድፋት ይሄ ተገቢ አይደለም፣ ትክክልም አይደለሽም። አብራችሁ የአንድ ሀገር እንዳልሆናችሁ አብራችሁ እንዳላሳለፋችሁ ትላንት እሱን ስታገኝ እንዲህ ሆነሽ ደግሞ ዛሬ ደግሞ እዚህ ላይ ደረጃ መድረስሽን በጣም ይደብራል። ትላንት እሱ አንቺ ነሽ እኮ ወድሃለሁ አፈቅርሃለሁ ብለሽ ልሙትልህ ብለሽ አልቅሰሽ እሱን እንድትጋቡ እያደረግሽ አንቺ ነሽ። ዛሬ ደግሞ አይነህ ለአፈር ብለሽ ይሄን ያክል ደረጃ ላይ መድረስሽ ትክክል አይደለሽም። የአንድ አካባቢ የአንድ ሀገር ልጆች ናችሁ። ዞሮ ዞሮ ነገ የትም ትገናኛላችሁ። የሰው ልጅ ተፋታም ኖረም መገናኘቱ አይቀርም። የትም ሰው ይገናኛል እና ሰው ደግሞ ባይና ሚስትም ሳይሆን ማንኛውም ሰው ይጣላል፣ ይታረቃል። ስለዚህ አንቺ እላፊ ነገር ማድረግ የለብሽም ነው። ነገ ዞሮ ዞሮ በምትገናኙት ነገር በፍቅርም ባትኖሩ በሰላም ሰላምታም እንግዲህ አንድ ሀገር ሆናችሁ እድሜ ልካችሁ ተዘጋግታችሁ ተጎራርፋችሁ አትኖሩ። ማንም ሰው ይታረቃል። ማንም ሰው መንገድ ሲያልፍ ሰላም ይባባላል። በዛ ጊዜ ያሳፍራል። ሰው አላግባብ ነገር ያደረገው ነገር ያሳፍረዋል። ስለዚህ አንቺም እንደሚደብር ነገር የሚያስጠላ ነገር ማድረግ የለብሽም። ነገ ዞረሽ ትገናኛላችሁ በልጅሽም ምክንያት ቢሆን እና እንዲህ ነገር ባታደርጊ ጥሩ ነው። ልጅሽ እሱንም ግቢ አለማስገባት ትችያለሽ፣ አልሰጥህም ማለት ትችያለሽ። በውሃ እሱን ማጠብ ነገ የወለድሽው ልጅ ሲያየው ምን ይላል? በጣም ነው የሚያዝንብሽ። አባቱ እኮ ነው ምንም ቢሆን እና ለልጆቻችሁ ጥሩ ነገር ብታስቀምጡ ቪዲዮ ላይ ጥሩ ነው እላለሁኝ። የሚያስጠላ ነገር የልጆች አይምሮ ይነካል አድጎ በሚያዩት ጊዜ እና ሩታ እንደዚህ ከማድረግ ተቆጠቢ ነው የምልሽ። እና ሩታ ይሄን እላለሁኝ። ያደረግሽው ነገር ትክክል አይደለም ብያለሁ። እና በዚህ ቋጫለሁኝ። እህቶቼ ወንድሞቼ ላይክ ሼር ሰብስክራይብ አድርጉኝ አደራ ይላለሁኝ። ላይክ ሼር ሰብስክራይብ የለም። እህቶቼ ወንድሞቼ እናቶቼ አባቶቼ አደራ ይላለሁኝ። ዩቲዩብን አሳድጉልኝ አበረታቱኝ። በዚህ እዘጋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።